የ2018 አዲሱ ካሪኩለም ሪቪው ተደረገና በፕሮፌሽናሎች የወጡ ፈተናዎች ላይ ነው ማለት ነው የምናወራው። ፈተናው ኮምፕሊት እና አንሰር እና ሪቪው ነው ማለት ነው። ኮምፕሊት ኩዌሽን ሙሉ ፈተና ነው ማለት ነው። ምንም የሚደበቀው ነገር የለም። ዛሬ የምናየው ፓርት 3 ነው። ሶስተኛውን ፓርት ለማየት እንሞክራለን ማለት ነው። እንግዲህ ለጓደኞቻቸው ጋር ሼር አድርጉ። እንግዲህ ፈተናችሁ በቲም የተከፋፈለ ስለሆነ ከዚህ በፊት ቲም 1 አይተናል። ፋይናንሻል አካውንቲንግ እና ሪፖርቲንግ የሚለውን ለማየት ሞክረናል ማለት ነው። ዛሬ የምናየው ደግሞ ማኔጀሪያል እንደ ኮስት አካውንቲንግ ነው የምናየው። እንደምታውቀው ማኔጀሪያል እንደ ኮስት አካውንቲንግ ኮስት 1 እና ኮስት እንደ ማኔጅመንት አካውንቲንግ 1 እና እንደዚሁም ኮስት እንደ ማኔጅመንት አካውንቲንግ 2 ነው ማለት ነው የሚያካትተው። አታውቁም ለማለት አይደለም፣ ለማስታወስ ያህል ነው ማለት ነው። ስለዚህ እነኚህን ሁለቱን ሰማራይዝ ያደረገ ቲም ነው ማለት ነው። ከፋይናንሻል ሪፖርት እንደ አካውንቲንግ ቀጥሎ ይሄኛው በጣም ሰፊ የሆነ እንደዚሁም ጀነራል ዕውቀትን የሚያካትት በመሆኑ ይሄ ፈተና በጣም ዲቴይል ነው። እንደዚሁም በጣም ቤዚክ የሆኑ ዲቴይል የሆኑ የአካውንቲንግ ዕውቀቶችን የሚያስፈልገው ፈተና ነው ማለት ነው። እንደምን አመሻችሁ ውድ የዩቲዩባችን እንደዚሁም ቴሌግራማችን ተከታታዮች። እንግዲህ ይሄ ቻናል እናንተን ለማገዝ ተቋቋመ ነው። መጀመሪያ ጥያቄ ልንጀምር ነው። የመጀመሪያውን ጥያቄ ልንጀምር ነው። የተወሰነ ነገሮች ብቻ ነው የሚቀረን፣ ልንጀምር ነው። መጀመሪያ እስቲ ሐሳብ ልውሰድ። እስቲ ሞገስ ከዚህ በፊት እንደ ሞዴሬተራችን እየሰራ አሁን መጥቷል። ጉድ እንግዲህ ኮስት እና ማኔጅመንት አካውንቲንግ ነው የምናየው ብያቸዋለሁ። ኮስት እና ማኔጅመንት አካውንቲንግ እንግዲህ ሁለት ፓርት ነው ያለው፣ ፓርት 1 እና ፓርት 2 ማለት ነው። ከፋይናንሻል አካውንቲንግ እና ሪፖርቲንግ ቀጥሎ ይሄኛው ሁለተኛው ቲም በጣም ሰፊ የሆነ ብዙ ጥያቄዎች ከ10 በላይ የሚሆኑ ጥያቄዎች የሚመጡበት ነው ማለት ነው። ከ10 በላይ የሚሆኑ ጥያቄዎች የሚመጡበት ኮርስ ስለሆነ በጣም ዝግጅት የሚያስፈልገው ፓርት ነው ማለት ነው። ስለዚህ እስቲ ይሄንን ጥያቄ እንየው። which one is the feature of managerial accounting? አይታይም? እሺ አንዴ ታገሱኝ። እሺ አሁንስ አይታያችሁም? ጉድ አሁን እንግዲህ ፓርት 1 ነው የምናየው። ፓርት 1 ትንሽ ሞዲፊኬሽን ሰርቻለሁ ማለት ነው። ትናንትና ሁሉንም ፋንዳሜንታልም አድቫንስድን እንደዚሁም ኢንተርሚዲየትንም ሁሉንም ቀላቅሎ ነበር ፈተናው ሳሳያችሁ የነበረው። ዛሬ ግን ከፓርት 1 የወጣው ጥያቄ የትኛው ነው፣ ከፓርት 2 የመጣው ጥያቄ የትኛው ነው የሚል በዲቴል ለማየት እንሞክራለን። ለምን እንድትዘጋጁ። ለምሳሌ ከቻፕተር 1 ስንት ጥያቄ መጣ፣ ከቻፕተር 2 ስንት ጥያቄ መጣ የሚሉን ለማየት እንደዚሁም ከብሉፕሪንቱ ጋር ለመሄድ እንዲያግዛችሁ አድርጌ ፈተናዎቹን ለማከፋፈል ሞክሬያለሁ ማለት ነው። ስለዚህ የመጀመሪያ ጥያቄ ነው። question number 1 which one is the feature of managerial accounting? which one is the feature of managerial accounting? ስለ managerial accounting ወይም ደግሞ የmanagerial accounting perspective ወይም ደግሞ አካሄድ ላይ ፎከስ ያደረገ የትኛው ነው? እንግዲህ ይሄ ጥያቄ ኮስት ኤንድ ማኔጅመንት አካውንቲንግ 1 ውስጥ ነው የወጣው። ቢሪማይንድ ከቻፕተር 1 ኦቨርቪው ምትላለች። ቻፕተር 1 ላይ ኦቨርቪው ስትሄዱ ይሄ ያሳያል ፊቸር ኦፍ ማኔጀሪያል አካውንቲንግ ብሎ። ስለዚህ ቾይስ ኤ ነው። ቾይስ ኤ ሪፖርት ሳብጀክት ቱ ኦዲት ይሆናል አይሆንም? እስቲ እናንተ አሰላስሉ። ቢ ሪፖርት ቱ ኤክስተርናል ዩዘርስ። ሲ ኤምፋሲስ ኦን ዲሲዥን አፌክቲንግ ዘ ፊቸር። ዲ ስፔሲፊክ ፎርማት ሪኳየርድ ይላል። ይሄ እንግዲህ የሚያሳየው ለኤክስፕላኔሽኑ ለመሄድ ያክል ማለት ነው የፊቸር ኦፍ ወይም ደግሞ ማኔጀሪያል አካውንቲንግ ፎከስ የሚያደርግበት የትኛው ነው እያለ ያለው። ሪፖርት ሰብጀክት ቱ ኦዲቲንግ ይላል። አይደለም፣ ለኦዲቲንግ አይደለም ሪፖርት የሚያደርገው። እንደዚሁም ሪፖርት ቱ ኤክስተርናል ዩዘርስ ይላል። አይደለም፣ ማኔጀሪያል አካውንቲንግ ለኤክስተርናል ዩዘርስ አይደለም። ሲ ኢንፌሲስ ኦን ዲሲዥን አፌክቲንግ ዘ ፊቸር ማለት ይሄ ወደፊት ዲሲዥን ለማድረግ አፌክት የሚያደርግ የካምፓኒውን ፕሮግሬስ አፌክት የሚያደርግ ላይ ፎከስ ያደርጋል ነው። ዲ ላይ ደግሞ
ስፔሲፊክ ፎርማት ሪኩዌርድ ይላል። አይደለም። የትኛው ነው? ሲ ላይ ያለው መልስ ይሆናል ማለት ነው። እንዲያው ማኔጀሪያል አካውንቲንግ ኢዝ ፎርዋርድ ሉኪንግ ዩ ሲ ኤ ፎርካስት ያደርጋል ማለት ድርጅታችን ያተርፋል ወይ፣ ድርጅታችን እንዴት ነው ያዋጣል ወይ፣ ፕራይስ እንዴት ዲተርማይን እናርግ፣ ኮስት እንዴት ዲተርማይን እናርግ ማለት ፊቸር ፎርዋርድ ማለት ነው። አካውንቲንግ ሆኖ ፊቸር ፎርዋርድ ወይም ደግሞ ወደፊት ፎርካስት ለማድረግ የምንጠቀምበት አካውንቲንግ አይነት ነው። ኢንተርናል አስ ዌል አስ ኖት ኦዲትድ ኖ ሪኩዌርድ ፎርማት አያስፈልገው። ይሄንን እንግዲህ ዲፋይን ለማድረግ እንደሞከርኩት ማኔጀሪያል አካውንቲንግ ኢዝ ዲዛይንድ ቱ ሰርቭ ኢንተርናል ዩዘርስ። ብዙ ጊዜ ለውስጥ ማኔጅመንት ብቻ ነው የምንጠቀመው። አሁን ፕራይስ ዲተርሚኔሽን ለኤክስተርናል በዲ አንሰጠውም። ኮስት ዲተርሚኔሽን ለኤክስተርናል በዲ ለማንኛውም አካል ለመንግስትም፣ ለግልም፣ ለኮምፒቲተሮችም ዲስክሎዝ የምናደርግ ኢንፎርሜሽን አይደለም ማለት ነው። ማኔጀርስ ኤንድ ዲሲዥን ሜከርስ ዊዝን ዘ ኦርጋናይዜሽን ኢት ኢዝ ኮር purpose is to provide information that aids in planning, controlling and making forward looking decision. Therefore A and D refers to rigid rules. A and D ላይ ያለው B is incorrect because managerial accounting report is to prepare for internal use, external አይደለም ማለት ነው። ስለዚህ ትክክለኛ መልስ ያለው C ላይ ነው ማለት ነው። ግልጽ እንደሆነ ተስፋ አደርጋለሁ። እየተከታተላችሁኝ እንደሆነ ለጓደኞቻችሁም ሼር እያደረጋችሁ እንደሆነ እንደዚህ ጆይን እንዲያደርጉ እየጋበዛችሁ እንደሆነ ተስፋ አደርጋለሁ። ወደ ሁለተኛ ጥያቄ እንሂድ። እንግዲህ ሁለተኛ ጥያቄ ማኑፋክቸሪንግ ኮስት ኮንሲስትስ ኦፍ ይላል። ማኑፋክቸሪንግ ኮስት ኮንሲስትስ ኦፍ ይሄም ኦቨርቪው ውስጥ ነው ያለው። ኮስት ኤንድ ማኔጅመንት አካውንቲንግ 1 ቻፕተር 1 ኦቨርቪው ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ ይላል። ስለዚህ እዛ ውስጥ ነው የምታገኙት ማለት ነው። እየጠየቀ ያለው ምንድነው? ማኑፋክቸሪንግ ኮስት የሚባለው ምንድነው ነው የሱ ጥያቄ። ማኑፋክቸሪንግ ኮስት ኮንሲስትስ ኦፍ ምን አልቀየረላችሁ? ኦኬ ዛሬ ምን ሆነ ነው? ኦኬ ወደ ኋላ ቀርቷል ማለት ነው። እስቲ ለምንድነው ኔትወርኩ ትንሽ ስታክ አድርጎ ስለነበረ ነው። ይሄው question number 2 ጥያቄ ቁጥር 2 ማኑፋክቸሪንግ ኮስት ኮንሲስትስ ኦፍ ይላል። ማኑፋክቸሪንግ ኮስት ማለት ምን ይዘታለው ያለ ነው። ይሄ እንግዲህ ጥያቄውን ከየት ነው የምታገኙት? ኮስት ኤንድ ማኔጅመንት አካውንቲንግ 1 ቻፕተር 1 ውስጥ ኦቨርቪው ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ ምን አለ? እዛ ውስጥ ነው የምታገኙት ማለት ነው። ኦቨርቪው ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ። ስለዚህ ማኑፋክቸሪንግ ኮስት ምን ይዘት አለው? እስቲ ምርጫውን እንየው። ኤ ዳይሬክት ማቴሪያልስ፣ ዳይሬክት ሌበርስ፣ ማኑፋክቸሪንግ ኦቨርሄድ። ቢ ዳይሬክት ሌበር፣ ማኑፋክቸሪንግ ኦቨርሄድ። ሲ ዳይሬክት ማቴሪያል፣ ዳይሬክት ሌበር። ዲ indirect material, indirect labor and other indirect costs። አሁን እንግዲህ ማኑፋክቸሪንግ ኮስት ምንድነው? ይሄ የኮስቶች ኮስት ተርሚኖሎጂ ምን አለ? ቻፕተር 1 ውስጥ ኦቨርቪው ኦፍ ኮስት ኤንድ ማኔጅመንት አካውንቲንግ ውስጥ ኮስት ተርሚኖሎጂ የሚሉ አሉና እዛ ውስጥ ማኑፋክቸሪንግ ኮስትን ዲፋይን ያደርጋል። ስለዚህ ለማኑፋክቸሪንግ ኮስት የሚሆነው ዳይሬክት ማቴሪያል፣ ዳይሬክት ሌበር and ማኑፋክቸሪንግ ኦቨርሄድ ያለው ትክክለኛ መልስ ይሆናል ማለት ነው። ይሄም ያለው ኤላ ያለው መልስ ይሆናል። ስለዚህ ማኑፋክቸሪንግ ኮስት ምን ማለት እንደሆነ እንየው። the three elements of manufacturing cost are direct material, direct labor and manufacturing overhead or MOH የሚባለው ማለት ነው። manufacturing cost also called product cost is the total cost incurred to produce a product. It comprises three core elements. direct material የምንለው raw materialዎችን that becomes an integral part of finished product and can be physically traced. Example wood in furniture. B ሁለተኛ ላይ ያለ ደግሞ direct labor ways of workers who physically convert material into finished product. ይሄ ደግሞ direct የምንለው ቀጥታ ሰራተኞቹ ማለት ነው። ሰራተኞቹ ምን ያኛውን ፈርኒቸሩን ወደ ፊኒሽድ ጉድ ለመቀየር የሚሰሩት ቀጥታ የሚመለከታቸው ሰራተኞች ምን ይባላል? ዳይሬክት ሌበር ይባላል። ማኑፋክቸሪንግ ኦቨርሄድ የሚባል ደግሞ ምንድነው? ማኑፋክቸሪንግ ኦቨርሄድ all indirect manufacturing cost that cannot be traced directly to specific unit.
ለአንድ ዩኒት ትሬስ የማይደረግ this includes indirect materials, indirect labors, other indirect costs ስለዚህ ሼር አድርጉ ውስጥ ጉድ ስለዚህ ይሄ አሁን ኤክስፕላኔሽን ነው እንግዲህ ሼር በማድረግ ከጓደኞቻችሁ ጋር አጋሩ ኔትወርኩ እያስወጣን እያስቸገረን ስለሆነ ማለት ነው ኔትወርኩ እያስቸገረ ስታክ እያደረገ ስለሆነ ምንድነው እያወራን ያለው ስለ ማኑፋክቸሪንግ ኮስት ነው ማኑፋክቸሪንግ ኮስት ኢንክሉድ የሚያደርገው ሶስት ነገር ነው ብያቸዋለሁ መጀመሪያው ዳይሬክት ማቴሪያል ነው ይሄ ደግሞ ራው ማቴሪያል ኢንቲግራል ፓርት የሆነ ለምሳሌ ፈርኒቸር የሚሰራ ድርጅት ውድ ወይም ደግሞ እንጨቱ ጣውላው ምንድነው እንደ ራው ማቴሪያል ነው የምጠቀመው ማለት ነው ይሄ ዳይሬክት ማቴሪያል እንለዋለን ሁለተኛው ደግሞ ዳይሬክት ሌበር የምንለው ነው ዳይሬክት ሌበር ደግሞ ቀጥታ ስራውን የሚሰራው የሰው ሀብት ማለት ነው ወይም ደግሞ የሰው ጉልበት የምንለው ዳይሬክትሊ ቀጥታ እንጨቱን ወይም ደግሞ ፈርኒቸርን ፕሮዲዩስ ለማድረግ የምትጠቀምበት ማለት ነው ሶስተኛ ማኑፋክቸሪንግ ኦቨርሄድ የምንላቸው ኢንዳይሬክት ለምሳሌ ዳይሬክት ኢንቲግራል ፓርት ያልሆኑ ወይም ደግሞ ቀጥታ ማይገናኙ ለምሳሌ ኢንዳይሬክት ማቴሪያልስ ኢንዳይሬክት ሌበርስ እንደዚሁም ኢንዳይሬክት ኮስት የምንላቸው ፋክተሪ ሬንት ዩቲሊቲ እና ዲፕሪሲዬሽንስ የምንላቸው ምንድናቸው ማኑፋክቸሪንግ ኦቨርሄድ ወይም ደግሞ ኤምኦኤች የምንለው ማለት ነው ስለዚህ ሶስት አይነት ነገር እንዳለው እንዳትረሱ ይሄንን የምታገኙት ኮስት ኤንድ ማኔጅመንት አካውንቲንግ ቻፕተር 1 ውስጥ ነው የምታገኙት አሁንም ከኦቨርቪው አልወጣንም ኦቨርቪው ውስጥ ስንት ጥያቄ ነው የመጣው እስካሁን ያየነው ሁለት አይነት ጥያቄ መጥቷል ማለት ነው ስለዚህ ቢ ሪማይንድ ይሄንን እንዳትረሱ ለማለት ያክል ነው ማለት ነው ይሄንን እንዳትረሱ ለማለት ያክል ነው ማለት ያው ታቁታላችሁ ታስታውሳላችሁ ግን ፈተና ላይ ያደናብራል ብዙ ነገሮች ይመሳሰላል ኮንፊውዝ መሆን አለ ምናልባት ከተረሳ ደግሞ ኮምፒውተር ራሱ ፈተና ሊሆንባችሁ ስለሚችል እንዳትረሱ ለማለት ያክል ነው ጥያቄ 3 the term cost allocation implies allocating ይላል the term cost allocation implies እቺ cost allocation ብትል ራሷን የሳርች ቻፕተር አለች ማለት ነው cost and management accounting ውስጥ cost and management accounting 1 ውስጥ አልቀየረላችሁም እሺ ጥያቄ ቁጥር 3 ምን ይላል the term cost allocation implies allocating ይላል cost allocation የሚል ራሱን የቻለ አንድ ቻፕተር አለ cost and management accounting 1 ውስጥ ማለት ነው ስለዚህ almost chapter 3 or chapter 4 ይመስለኛል cost allocation የምትል ራሷን የቻለ ቻፕተር ነው ስለዚህ ምንድነው አሎኬት የሚደረገው the term cost allocation implies ይላል ምንድነው የሚገልጸው ወይም ደግሞ ምን ለመግለጽ ነው የተጻፈው ይላል ምን ለመግለጽ ነው የተጻፈው a indirect cost to cost object b conversion cost to cost object c paid cost to cost object d direct cost to cost object ያ ትክክለኛ መልስ የሚሆነው ኤ ላይ ያለ ነው indirect cost to cost object ነው የሚለው አይደለ ሳይንሱ ምናልባት cost allocation መታስታውሱ እንደሆነ ወደ ኋላ ሪፈር አድርጉ cost and management accounting ስለዚህ direct costs are traced indirect costs must be allocated ስለዚህ cost allocation የምንለው direct cost trace ነው የምናደርገው indirect cost ግን allocate ነው የምናደርገው ትክክለኛው መልስ ኤ ላይ ያለ ነው የሚሆነው ማለት ነው in cost accounting we assign cost to cost objects such as products departments or projects using two distinct methods direct tracing and cost allocation የተጠየቅነው ግን cost allocation ነው በዛ እግረ መንገዳችን ዳይሬክት ትሬሲንግ ምን ማለት እንደሆነ ላብራራላችሁ ዳይሬክት ትሬሲንግ is used for direct costs ዳይሬክት ኮስቶቹን ብቻ ነው ትሬስ የምናደርገው ዳይሬክት ማቴሪያል እና ዳይሬክት ሌበር because they can be specifically and conveniently
identified with cost object ይሄ ዳይሬክትሊ ከኮስት ኦብጀክት ጋር አይደንቲፋይብል ናቸው ማለት ነው። ሌላው ኮስት አሎኬሽን ነው። ኮስት አሎኬሽን ነው። ኮስት አሎኬት የምናደርገው ኢንዳይሬክት ኮስቶች ናቸው አሎኬት የሚደረጉት ማለት ኦቨርሄድ ኮስቶች ማለት ነው። ዛት ካኖት ቢ ትሬስድ ዳይሬክትሊ ትሬስ የማይደረግ አይደለም። ኩዌስችን ነምበር 3 ነው። አንሰሩን ነው እያብራራላችሁ ያለው ማለት አሎኬሽን ምንድነው? ትሬሲንግ ምንድነው? ትሬስ የምናደርገው ዳይሬክት ኮስቶችን ናቸው። ዳይሬክት ማቴሪያል እና ዳይሬክት ሌበር ብቻ። አሎኬት የምናደርገው ግን ኢንዳይሬክት ኮስት ነው ወይ ደግሞ ማኑፋክቸሪንግ ኦቨርሄድ ናቸው አሎኬት የሚደረጉት። እነሱ ዳይሬክት ትሬስ አይደሉም ማለት ነው። ትክክለኛ መልስ ኤ ላይ ነው ያለው ማለት ነው። ኤ ላይ ያለው መልስ ይሆናል። ወይ እንግዲህ ወደ አራተኛ ጥያቄ እንሂድ። which is the limitation of activity based costing or ABC የኤቢሲ ኮስት ኤቢሲ ወይም ደግሞ አክቲቪቲ ቤዝድ ኮስቲንግ ሊሚቴሽን ምንድነው ወይም ደግሞ ዊክነሱ ምንድነው ነው እያለ ያለው። ቤዚካሊ ይሄንም የምታገኙት ከኮስት ኤንድ ማኔጅመንት አካውንቲንግ ቻፕተር 1 አክቲቪቲ ቤዝድ የምትባል ቻፕተር አለች። ከዛ ውስጥ ታገኛላችሁ ማለት ነው። ወይም ደግሞ እንደ ሌላው አንዳንዴ ተቀላቅለው ይማራሉ። ግን አክቲቪቲ ቤዝድ ኮስቲንግ የምትላለች አንድ ቻፕተር ራሷን ቻለች እዛው ውስጥ ታገኛላችሁ ማለት ነው። ቤዚካሊ እስቲ ምርጫውን እንየው ሊሚቴሽኑን ለማየት ኤ ኢንሃንስድ ኮንትሮል ኦቨርሄድ፣ ቢ ሞር አኩሬት ፕሮዳክት ኮስቲንግ። ኦኬ አውራ ዛሬ ኔትወርክ ምን ሆነ ነው ነው ያለው? yes ሌሎቹ አድቫንቴጅ ናቸው። yes enhanced control overhead, more accurate product costing, better management decision እንደዚሁም can be expensive to use የምትለው ግን ምንድነች? ዲስአድቫንቴጁ ወይም ደግሞ ሊሚቴሽኑ ነው ዊክነሱ ነው ማለት ነው። እስቲ ነው አክቲቪቲ ቤዝድ ኮስቲንግ ምን ማለት እንደሆነ ነው በዛ ግል መንገዳችን ኤክስፕሌን እያደረግን እንሄዳለን ብያቸዋለሁ። ለምን ጥያቄ ብቻ መስራት አይደለም ዋና ዓላማችን። ለምን ምናልባት የረሳችሁት ስለሆነ ሁለተኛ ዓመት ላይ የተማራችሁት ፓርት ስለሆነ የተረሳ ሊሆን ይችላል። እውነትም ሁሉም ጋር ላትደርሱ ትችላላችሁ። ኤግዚት ኤግዛም ብቻ ሲባል ደግሞ ቢዚ መሆንም አለ። ግን እንዴት መዘጋጀት እንዳለባችሁ ላይ በደንብ ፎከስ ብናደርግ ጥሩ ነው የምለው ነው። አክቲቪቲ ኮስቲንግ አክቲቪቲ ቤዝድ ኮስቲንግ ወይም ደግሞ ኤቢሲ can be costly and complex to implement and maintain። እዛው ካሉ ኮስቲንግ ሜቶዶች ውስጥ ይሄንን ኢምፕሊመንት ማድረግ በጣም ኮምፕሌክስ እና ኮስቲ ነው፣ ወጪ ያስፈልጋል። it requires detailed analysis of activities, identification of cost drivers, ongoing data collection which consume significant time and resource። በመሰረቱ ኤ ቢ እና ሲ ላይ ያሉ አድቫንቴጅ ናቸው ብያቸዋለሁ። ግን ሊሚቴሽንስ የሚሆነው ዲ ላይ ያለው ነው ማለት ነው። ትክክለኛ መልስ ዲ ላይ ያለው ነው ማለት ነው። እንቀጥል። ጥያቄ ቁጥር 5 ጥያቄ ቁጥር 5 ይታያል። ልቀጥል። ኦኬ ኔትወርኩ ስለሆነ እየቆየ ነው የሚመጣው። አሁን መጥቷል። እሺ ኔትወርኩ ገባ ወጣ እያለ ስለሆነ በመሀል ቼክ እያረጋችሁን ነው ዝም ብዬ እንዳለችበት ማለት ነው። ኦኬ እስቲ ጥያቄ ነምበር 5 ደግሞ ነው which manufacturing company uses job order costing? you know ሁለት አይነት ኮስቲንጎች አሉ፣ job order costing እና process costing የሚባሉ። ስለዚህ የትኛው አይነት ማኑፋክቸሪንግ ካምፓኒዎች ናቸው job order costing መጠቀም ያለባቸው ላይ ይሄ ጥያቄ ኖርማሊ ከምን ጋር ነው ዳይሬክትሊ የሚገናኘው? ኮስት ኤንድ ማኔጅመንት አካውንቲንግ 1 ኮስት ሜትድስ የሚባል አለ። ጆብ ቨርሰስ ፕሮሰስ ኮስቲንግ የሚባሉ ሁለት አይነት ኮስቶች አሉ ማለት ነው። ኮስቲንግ ሜትዶች አሉ። እስቲ ለምሳሌ እንየው ኤ አድቨርታይዚንግ ኢንዱስትሪስ፣ ቢ ኦይል ሪፋይኒንግ ባይ ሼል ኦይል፣ ሲ ቢቨሬጅ ፕሮዳክሽን ባይ ፔፕሲ፣ ዲ ሴመንት ፕሮዳክሽን ባይ ናሽናል ሴመንት። እንግዲህ የምታስታውሱ ከሆነ ጆብ ኦርደር ኮስቲንግ መጠቀም ያለበት ድርጅት ወይም ደግሞ የምትጠቀሙ ድርጅቶች ኤግዛምፕል አስቀምጦላቸዋል ማለት ነው። እዛው ኮስቲንግ ሜትድ ስትማሩ የምታስታውሱ እንደሆነ የትኛው ካምፓኒ ቢጠቀም ሞር አዋጭ ነው ወይም ደግሞ ሞር ያዋጣል የሚለው ማለት ነው። አድቨርታይዚንግ ኢንዱስትሪስ፣ ኦይል ሪፋይኒንግ ባይ ሼል ኦይል፣ ቢቨሬጅ ፕሮዳክሽን ባይ ፔፕሲ፣
cement production by national cement ትክክለኛ መልስ አድቨርታይዚንግ ኢንዱስትሪዎች ቢጠቀሙት ሞር አዋጭ ነው ማለት ነው። ለምን እንደሆነ ልንገራችሁ። አድቨርታይዚንግ ፕሮጀክትስ አር ዩኒክ ፐር ከስተመር። ስለዚህ ጆብ ኮስቲንግ ቢጠቀሙ ጥሩ ነው፣ ዩኒክ ስለሆነ ማለት ነው። የጆብ ኮስቲንግን ዲፋይን ያደርጋል ዩኒክ የምትለው ማለት ነው። others produce homogeneous products means process costing። ለፕሮሰስ ኮስቲንግ homogeneous ፕሮዳክቶችን ወይም ደግሞ የተለያዩ ፕሮዳክቶችን እንትን ለማድረግ ይጠቅማል ማለት ነው። it's defined አድርጉ። job order costing is the system used when product or service are unique, customized or produced in distinct batch job based on specific customer orders። ከስተመሮቻችን ኦርደር የሚያደርጉ ኦርደር ሲፈልጉ ምን ሰጣቸው አይነት ስለሆነ አድቨርታይዚንግ ጆብ ኦርደር ኮስቲንግ ቢጠቀም ጥሩ ነው ማለት ነው። ስለዚህ ትክክለኛው መልስ ኤ ላይ ያለ ይሆናል ማለት ነው። ኤ ላይ ያለው ይሆናል። ጥያቄ ነምበር 6 ስድስተኛ መጥቶላችኋል፣ ይታያችኋል። ይታያል። ጥያቄ 6 አልመጣም። ምን አይነት መከረኛ ነው በቃችሁ ዛሬ ለምን እንደዚህ እንዳስቸገረ። ትናንትና ሰላም ነበር አለ ሁሉ። እሺ አሁን መጣ። ጉድ እየወጣው እየገባው ስለሆነ እንግዲህ ኔትወርኩ ነው የሚያስቸግረው። ከተለያየ ክፍል ከተለያየ ሀገር ስለሆነ ኔትወርኩ አንድ ቦታ የተለያየ ነው የሚሆነው። ችግር የለውም። ያው ምንም ቢሆን ያው ቻሌንጅም ቢያደርገን እንጨርሳለን የዛሬውን ክላሳችን። እንግዲህ ስድስተኛ ጥያቄ ነውና እቺን ትሞክሩታላችሁ። ቢጊኒንግ ወርኪንግ ፕሮሰስ 2000 ዩኒትስ 100% ማቴሪያልስ 60% conversion. Started 8,000, completed 7,000. Ending work in process 3,000, 100% materials, 50% conversion. Equivalent unit for materials and the conversion. Weighted average ስንት ነው የሚሆነው? ወይ ደግሞ የተጠየቀው ጥያቄ equivalent units for material and the conversion ወይ ደግሞ weighted average ስንት ነው? ይሄ ጥያቄ ከየት ነው የምታገኙት? ፕሮሰስ ኮስቲንግ። ቀደም ጆብ ኦርደር ኮስቲንግ ጥያቄ በቲዮሪ መልክ መጥቷል። አሁን ደግሞ ፕሮሰስ ኮስቲንግ ዌይትድ አቨሬጅን ተጠቅመን እሺ እስቲ ምንድነው እያለ ያለው? ቢጊኒንግ ወርኪንግ ፕሮሰስ 2000 ዩኒት አለን ይላል። 100% ማቴሪያል 60% ኮንቨርሽን እያለ ነው። እንደዚሁም started 8,000 and completed 7,000. ending working process 3,000. 100% material 50% conversion. equivalent unit for materials and conversion ወይ ደግሞ weighted average ስንት ነው እያለ ያለው። ስለዚህ እቺን 2 ደቂቃ ልስጣችሁና ሞክሩት ነበር የኔ ጥያቄ። ለማንኛውም እንስራና እናንተ ተለማመዱ። ምርጫ ላይ ያለው 8000 እና 8800፣ ቢ ላይ 10000 እና 8500፣ ሲ ላይ 7000 እና 7000፣ ዲ ላይ 10000 እና 8800 ነው። እየተጠየቅን ያለ ነው ምንድነው? ፕሮሰስ ኮስቲንግ ዌይትድ አቨሬጅ ሜተድ ነው ማለት ነው። ፕሮሰስ ኮስቲንግ ራሱን የቻለ ቻፕተር አለ። እሱን ሪፈር አድርጉ። እቺን ጥያቄ ተለማመዱ። እንግዲህ ወደ አንሰሩ ስንሄድ ቢ ላይ ያለው 10000 እና 8500 መልስ ይሆናል። እንዴት መልስ ይሆናል የሚለውን ደግሞ እንየው። Under weighted average methods, equivalent units are calculated as the sum of unit completed and transferred out plus equivalent unit ending work in process. We ignore the degree of completion of beginning work in process. Basically, total units to account for 2000 beginning plus 8000 which is 10000. Total unit ማለት ነው። given ላይ የተሰጠ 2000 beginning አለ፣ 8000 started አለ፣ totally 10000 ዩኒት አለ። These are either completed 7000 or ending 3000. እዚህ ውስጥ ነው ያሉት 10000 ውስጥ ነው ያሉት ማለት ነው። Plus material completed units are 100% complete. Ending work in process 100% complete for materials. Means equivalent unit 7000 plus 3000 times 100% ማለት 10000 ነው እያለ ያለው። ስለዚህ ኮንቨርዥኑ ደግሞ completed unit are 100% complete. Ending work in process ደግሞ 50% complete for conversion። ስለዚህ ይሄ የሚሆነው ኢኩቫለንት ዩኒቱ 7000 ሲደመር 3000 ሲባዛ 50% ኢኩቫለንቱ ማለት ነው። ኢኩቫለንቱን ለመስራት ይሄ 7000 ሲደመር 1500 ማለት ነው። ስንት ነው? 8500። ስለዚህ
10000 እና 8500 ያለው ምርጫ ትክክለኛ ይሆናል። እሱ ቢ ላይ ያለው ኮሬክት አንሰር ነው። እናንተ ትክክለኛነቱን ቼክ አድርጉ። እንቀጥል። ይታያችኋል? እንቀጥል። Is it visible? እሺ እንቀጥል። እስቲ እንቀጥል። አሁን የምታያችሁ ከሆነ አረፍ እያልን ጥያቄ 7 ጥያቄ 7ን እንየው። 7 ደግሞ ምን ይላል? ይታያችኋል? 7 እንቀጥል። ረዝግነት ዛሬ ምንድነው ችግሩ? እሺ ግን ለምን 6 የጠየቀው ጥያቄ ምንድነው? 6 የጠየቀው ጥያቄ ምንድነው? እነኚህ መልሶቻቸው ነው። 6 ይሄን ነው ጥያቄው የጠየቀው ማለት ነው። ስለምንድነው ፕሮሰስ ኮስቲንግ ዌይትድ አቨሬጅን ተጠቅመን ካልኩሌት እንድናደርግ ነው። መልሱን ደግሞ 10000 እና 8500 ቾይስ ቢ ላይ ያለው መልስ ነው ብለናል ማለት ነው። ለኤክስፕላኔሽን ያክል የምታያችሁ ከሆነ ስክሪን ላይ ለማስቀመጥ ሞክሬያለሁ ማለት ነው። ኮሬክት አንሰሩ ቢ ላይ ያለው ይሆናል ማለት ነው። ጥያቄ 7 ጋር እንሂድ። ጥያቄ 7 ጋር እንሂድ። ጥያቄ 7 ምን ይላል? ሆፕ ካምፓኒ ጆብ 1 በጀት ዲኤል ሃወርስ ዳይሬክት ሌበር ሃወር ማለት ነው 10000 ማኑፋክቸሪንግ ኦቨርሄድ 50000 አክቹዋል ዳይሬክት ሌበር ሃወርስ 9000 አፕላይድ ማኑፋክቸሪንግ ኦቨርሄድ ስንት ነው የሚሆነው? ይሄ ጥያቄ ኦቨርሄድ አሎኬሽን ውስጥ ነው የምናገኘው ማለት ነው። ኮስት ኤንድ ማኔጅመንት አካውንቲንግ 1 ኦቨርሄድ አሎኬሽን ኮስት ውስጥ እናገኛለን ማለት ነው። እስቲ ምርጫ ላይ ያለውን ሞክረው። ኤ 50000 ቢ 36000 ሲ 45000 ዲ 40000 ትክክለኛው መልስ የትኛው ይሆናል? እናንተ ግን እግረ መንገዳችሁን ይሄንን ኦቨርሄድ እንዴት አሎኬት እንደሚደረግ እቺን ጥያቄ ይዛችሁ ሂዱና ቻፕተሩ ላይ በደንብ ይዩት። ለኤክስፕላኔሽን ያክል ፕሪዲተርማይንድ ሬታችን 50000 ኦቨር 10000 ብለን ነው የምናገኘው 5 ፐር ዳይሬክት ሌበር ሃወር ነው። ስለዚህ ቀጥታ ይሄንን አፕላይ ማድረግ ነው። በጣም ቀላል ስለሆነ ማለት ነው። የምናገኘው የተሰጠን 9000 አለ። እሱን 9000 በ5 እናባዛ 45000 እናገኛለን። To apply manufacturing overhead, we first calculate predetermined overhead rate based on budgeted figures. በበጀትድ ፊገርስ ነው ማለት ነው ዲተርማይን የምናደርገው። ሶ ፕሪዲተርማይንድ ኦቨርሄድ ሬቱን ለማግኘት ደግሞ budgeted manufacturing overhead divided by budgeted direct labor hours ይሄ ፎርሙላ ነው የምንጠቀመው። ስለዚህ 50000 divided by 10000 hours ስለዚህ 5 per direct labor hour ነው የምናገኘው። አፕላይድ ማኑፋክቸሪንግ ኦቨርሄድን ዲተርማይን ለማድረግ ደግሞ ፕሪዲተርማይንድ ሬታችን አለ 9000 የተሰጠን ሲባዛ አክቹዋል ማለት ነው። ስለዚህ ፕሪዲተርማይንድ ሬታችን 5 ነው። ከዛ አክቹዋል ዳይሬክት ሌበር ሃወርሳችን 9 ሃወርስ ነው which is 45 ነው ማለት ነው። ትክክለኛ መልስ ያለው ሲ ላይ ነው ያለው። እናንተም ወደ ኋላ ሄዱና ቼክ አድርጉ። እንቀጥል። ጥያቄ ነምበር 8 cost of activity related to a group of unit of product rather than each individual units are yes cost of activity related to group of units of product rather than each individual units are cost and management accounting 1 activity based የሚል ኮንሰፕት ውስጥ ታገኛላችሁ። a facility sustaining cost b batch level cost c product sustaining cost d output ዩኒት ሌቨል ኮስት። ይሄ ቀጥታ አክቲቪቲ ቤዝድ ኮስቲንግ ነው። ስለዚህ ባች ሌቨል ኮስት ነው የሚሆነው ማለት ነው። ለምን ያው ስፔሲፊካሊ ሰጥቶናል ወይም ደግሞ ነግሮናል። ባች ሌቨል ኮስት አር ኢንከርድ ፐር ባች ኤግዛምፕል ሴትአፕ ኢንስፔክሽን ፐር ዲፓርትመንት ሊሆን ይችላል። ዩኒት ሌቨል ኮስት አር ፐር ዩኒት። ዩኒት ሌቨል ኮስት የሚለው ደግሞ ፐር ዩኒት ነው። ባች ሌቨል ኮስት ግን ኢንከርድ ፐር ባች ነው ማለት ነው። ሶ ኢን አክቲቪቲ ቤዝድ ኮስቲንግ costs are classified into hierarchy means batch level costs are incurred each time batch is produced regardless of how many individual units are in the batch. For example, setup cost, inspection of sample from the batch,
they related to group of unit rather than to each single unit group of unit represent ያደርጋል ማለት ነው the other options are different እነኚህን ሪፈር ማድረግ ትችላላችሁ output unit level cost የምንለው incurred for every individual unit ማለት ነው ለምሳሌ direct materials የምንለው product sustain cost የምንለው ደግሞ support an entire product line irrespective of batches or units example product design የምንለው ማለት ነው facility sustaining cost የምንለው a ላይ ያለው ደግሞ support the whole plant example factory rent የምንለው ትክክለኛው መልስ ምንድነው ማለት ነው b ላይ ያለ ነው ማለት ነው b ላይ ያለው batch cost ነው ማለት ነው batch cost ትክክለኛው መልስ ይሆናል ማለት ነው ትክክለኛው መልስ ይሆናል question number 9 ዘጠነኛ which is the feature of static budget yes አሁን ደግሞ ወዴት ነው ሄደው ወደ cost and management accounting chapter 1 ነው ሄደው ወደ budget ማለት ነው ወደ budget ነው ሄደው ይሄ standard costing flexible budget and variance analysis ምን አለ እዛው ውስጥ ነው ሄደው a remain unchanged irrespective of activity level attained b cannot be recasted based on activity level c provide meaningful comparison with actual d consist budget for different activity levels ትክክለኛው መልስ የሚሆነው የትኛው ነው ይያለ ያለው ለማን ለስታቲክ በጀት መጀመሪያ ስታቲክ በጀት ምን ማለት እንደሆነ ነው static budget is prepared for single predetermined level of activity and is not adjusted after it is set regardless of actual activity level achieved it is defining feature ስለዚህ ትክክለኛው ምንድነው a static budget is prepared for one planned activity level and does not change with actual activity ስለዚህ b ላይ ያለው ትክክለኛ መልስ ይሆናል ማለት ነው ትክክለኛ መልስ ይሆናል ሌላ ኤምኤም ካምፓኒ ፕራይስ ኢትዮጵያን ብር 10 per unit እንቀጥል ወይስ አይሰማም ጉድ ሰዓታችን እየሄደ ስለሆነ ስፒድን እየጨመርኩ ስለሆነ ምናልባት የማይሰማ ከሆነ ብዬ ነው ኤምኤም ካምፓኒ price Ethiopian birr 10 per unit variable cost Ethiopian birr 6 per unit fixed cost Ethiopian 12 break even quantity cost and management accounting 2 ላይ ነው የምታገኙት ስታንዳርድ አሁንም ከዛ ከበጀት አልወጣንም ስታንዳርድ ኮስቲንግ ፍሌክሲብል በጀቲንግ እና ቫሪያንስ አናላይሲስ ውስጥ ነው ያለነው ማለት ነው ስለዚህ እየተጠየቅን ያለነው ምንድነው ብሬክ ኢቨን አናላይሲስ ነው ብሬክ ኢቨን ኳንቲቲ ነው እየተጠየቅን ያለነው ስለዚህ ስንት ነው የሚሆነው 3000 ዩኒት ኤ ላይ 2000 ዩኒት ቢ ላይ 200 ዩኒት ሲ ላይ ዲ ላይ 750 ስለዚህ አሁን ምንድነው ብሬክ ኢቨን ኳንቲቲ ማለት ምን ማለት እንደሆነ ነው ብሬክ ኢቨን ኳንቲቲ ማለት it is the number of unit company must sell to cover all its costs ማለት ይሄ ብሬክ ኢቨን both fixed እና variableዎችን ሽጦ ኮስቱን ከቨር ለማድረግ የምትጠቀመው ኳንቲቲ ብሬክ ኢቨን ኳንቲቲ ይባላል the minimum level of quantity ማለት ነው resulting in zero profit or loss ምንም ዜሮ ፕሮፊትም የለም ሎስም የለም zero profit zero loss ማለት ነው it is calculated using this formula break even quantity or unit is equal to total fixed cost divided by selling price per unit minus variable cost per unit ነው ማለት ነው ይሄንን እንጠቀማለን የተሰጠን ዳታ ምን ይላል selling price 10 variable cost 6 contribution margin per 10 minus 6 ማለት ነው 4 so the total fixed cost 12000 calculate ስናደርግ break even quantity 12000 divided by 4 which is 3 ትክክለኛው መልስ ያለው ምንድነው ሲ ላይ ያለው ትክክለኛው መልስ ይሆናል ማለት ነው ትክክለኛ መልስ ይሆናል ሌላኛው question number 11 XYZ company makes a chairs for Ethiopian 158 each ምንድነው ይሄ ካምፓኒ ወንበር ነው የሚሰራው እያንዳንዷን በ158 ብር ነው cost per unit direct material 50 direct labor 40 variable manufacturing overhead 13 fixed manufacturing overhead 14 and outside vendor offers 150 per chair ከዛ ውጪ ከስተመር ደግሞ
ኖ አቅራቢው ወይም ደግሞ ቬንደር ሳፕላየሩ በ150,000 ነው ማለት ነው ኦፈር የሚያደርገው። ሜክ ኦር ባይ ይሄ ድርጅት ማምረት አለበት ወይስ ማግዛት አለበት? እሱ የሚያመርተው አንዱን በ158 ነው፣ ገበያ ያለው 150 ነው ፐር ሼር። ስለዚህ መስራት አለበት ወይስ መግዛት አለበት ነው። ኮስት ኤንድ ማኔጅመንት አካውንቲንግ ቱ ሬሌቫንት ኢንፎርሜሽን ኤንድ ዲሲዥን ሜኪንግ ይሄ ክሪቲካል ኤሪያ ነው ዲሲዥን ሜኪንግ ውስጥ ማለት ነው። ስለዚህ ማኔጀሪያል አካውንቲንግ ኢንዲፈረንት ምንም ችግር የለውም ቢያደርግ ሜክ ኤ ቼርስ ቢሰራ ይሻላል፣ ወይም ደግሞ ባይ ዘ ቼርስ ወይም ደግሞ ኮስት ቫልዩ ፕሮፊት አናላይሲስ መስራት አለበት ይላል። ስለዚህ ይሄንን እንወስቲ ምንድነው መስራት ያለበት? ኢን ሜክ ኦር ባይ ዲሲዥን we compare only relevant costs. Those costs differ between alternatives. Yes? ለምሳሌ per unit manufacturing ኮስታችን ኢትዮጵያን ብር 158 which includes allocation of total fixed manufacturing overhead ኢትዮጵያን ብር 40,000 include ያደርጋል። typically fixed overhead is unavoidable. fixed overhead unavoid ናቸው ወይም ደግሞ እንትን ማስወገድ አንችልም ግዴታ ናቸው ማለት ነው። it will be incurred regardless of whether the company makes or buy ቢገዛም ባይገዛም ይሄኛው የሚቀጥል ነው ማለት ነው። therefore the relevant cost of making one chair consists only variable cost አንድን ወንበር ለመስራት የምናወጣው ወጪ variable cost ብቻ ነው። direct material 50,000 plus direct cost 40 yes plus variable manufacturing overhead ደግሞ 30 which is 120 per chair. so outside vendor offer the chairs 150 ነው እያለ ያለው አውትሳይድ ሌላ ሰው ደግሞ አቅራቢዎቹ ደግሞ በ150 አቀርባለሁ እያለ ያለው ይሄ ሰውዬ ሜክ ካረገ ግን ከሰራ ግን በ120 ይጨርሰዋል እያለ። ስለዚህ 150 እና 120 ላይ ሜክ ኦር ባይ ዲሲዥን ነው ማለት ነው ማድረግ ያለበት። ስለዚህ 120 ለዛም 150 ስለሆነ ወንበሩን ቢሰራ ነው የሚያዋጣው ማለት ነው። ወንበሩን ቢሰራው ያዋጣዋል ማለት ነው። ሬሌቫንት ሜክ ኮስት 50 plus 40 plus 30 which is 120 ፊክስድ ማኑፋክቸሪንግ ኦቨርሄድ ደግሞ ሬሌቫንት 120 ለዛ 100 ስለዚህ ቢሰራ ይሻላል። ትክክለኛው መልስ ቢ ላይ ያለው ይሆናል ማለት ነው። እናንተ በደንብ ቼክ አድርጉት። በዚህ መልክ መጥቷል ማለት ነው የባለፈው ኤግዚት ኤግዛም። እሺ question number 12 ናይስ ካምፓኒ ኖርማል ሴሊንግ ፕራይስ is 100 ኢትዮጵያን ብር variable manufacturing cost 45 ኢትዮጵያን ብር allocated fixed manufacturing overhead 15 special order 20,000 unit at Ethiopian per 60 no marketing cost idle capacity effect on operating income will be ይላል። ይሄ ከየት ነው የምታገኙት? relevant information and decision making እቺ ጥያቄ ሁለት ጊዜ ነው የመጣችው። ለዛ ነው በተለየ እንትን ያረኩት ማለት ነው ቢር ለማድረግ የሞከርኩት። ስለዚህ አሁን effect on operating income ስንት ነው እያለ ያለው 900,000 increase 300,000 increase 120,000 increase 0 ኢትዮጵያን ብር እያለ ነው ማለት ነው። ትክክለኛው መልስ የትኛው ይሆናል? in special order decision with idle capacity the only factors that affect overhead income are incremental revenues and incremental costs. ስለዚህ incremental revenue እና incremental costs ነው እንደ ፋክተር ማየት ያለብን idle capacity ከሆነ ማለት ነው። Fixed manufacturing overhead is irrelevant because it will be incurred regardless of whether order is accepted or not. Incremental revenue አችን 16 ኢትዮጵያን ብር ነው። Incremental variable cost አችን 45 ነው። variable cost no marketing cost የለም እዚህ ጋር። Contribution margin አችን 60 minus 45 which is 50. Total effect on operating income አችን 20,000 times 50 which is 300,000 increase. ስለዚህ ይጨምርበታል። So normal selling price and allocated fixed manufacturing overhead are ignored because they do not change as a result of special order. Special order ቢኖርም ባይኖርም manufacturing overhead ቦዘር ማድረግ አንችልም ማለት ነው። ስለዚህ ትክክለኛው መልስ ቢ ላይ ያለው 300,000 ኢንክሪዝ ያደርግለታል ማለት ነው። እቺን በደንብ ይዋት። question number 30 መጨረሻ አካባቢ ደርሰናል። የትም እንዳትሄዱ። መጨረሻ ላይ ግን ጊፍት አለኝ ማለት ነው። አዋሽ ወይን expects to produce 4,500 bottles. Target ending inventory 1,000. Beginning 500 bottles to purchase. ምን አይል ነው መግዛት ያለበት? ይሄ በጀቲንግ ነው ማለት ነው። በጀቲንግ ነው የሚሄደው። A 4,500 B 5,000 C 4,000 D 6,000 እቺን አሰላስሉና ለራሳችሁ ሞክሩ።
ትክክለኛው መልስ የሚሆነው the question is about simple inventory purchasing budget. Awash Wine needs a bottles for two purposes: to cover bottle used in production or to build ending inventory to the target level. The beginning inventory already provides some of these bottles. Use this formula: bottles to purchase, bottle needed for the production plus target ending inventory minus beginning inventory. Normally እቺ በጣም ማይነር የሆነች የኢንቨንተሪ ፎርሙላን ተጠቅመን ማለት ነው 4500 plus 1000 minus 500 which is 5000 bottles። ትክክለኛው መልስ የትኛው ነው ማለት ነው? ቢ ላይ ያለው 5000 ነው ማለት ነው። 5000 ነው። የመጨረሻው ጥያቄ ላይ ደርሰናል። 2018 አጋማሽ ላይ ኮስት ኤንድ ማኔጅመንት አካውንቲንግ ዋን እና ቱ ተቀላቅለው የመጡ ጥያቄዎች ውስጥ የመጨረሻው ጥያቄ ነው የምናየው ዛሬ ማለት ነው። ኦፕሬቲንግ ሌቨሬጅ ኦከርስ አት ሪዛልት ኦፍ ኦፕሬቲንግ ሌቨሬጅ ለምንድን ነው ሃፕን የሚያደርገው? እቺን ፋይናንሻል ማኔጅመንት ውስጥ ታገኛላችሁ በት ኢን ኔቸር በጀቲንግ ውስጥ ነው ማለት ነው ኮንሲደር የምናደርገው በጀቲንግ ውስጥ ወይም ደግሞ ኮስት እና ማኔጅመንት አካውንቲንግ ቱ በጀቲንግ ውስጥ በደንብ አለች። ቫሪያብል ኮስቲንግ፣ ቫሪያብል ኦፕሬቲንግ ኮስት፣ ፊክስድ ኦፕሬቲንግ ኮስት፣ ፊክስድ ፋይናንሲንግ ኮስት፣ ዲ ቫሪያብል ፋይናንሲንግ ኮስት። ለምንድን ነው ሃፕን የሚያደርገው? ለምንድን ነው ሃፕን የሚያደርገው? ምን ኦፕሬቲንግ ሌቨሬጅ ኦፕሬቲንግ ሌቨሬጅ ትክክለኛ መልስ የሚሆነው ፊክስድ ኦፕሬቲንግ ኮስት ሲኖር ነው። ኤክስፕላኔሽኑን እንዲሆንና እንጨርስ። Operating leverage refers to sensitivity of the company operating income, earning before interest and tax to change in sales volume. It arises because the firm occurs fixed operating costs such as rent, depreciation, and salaried personnel that do not vary with output. ከአውትፑት ጋር vary የማያደርግ variable operating cost ምንለው change directly with sales and do not create significant magnification effect ብዙም ይሄን ያህል change ያመጣል። fixed financing cost like interest on debt give rise to financial leverage not operating leverage. Variable financing cost are common and similarly related to financial structure not operating. So the presence of fixed operating cost is the cost structure in the sale source of operating leverage. ስለዚህ ትክክለኛ መልስ የሚሆነው ቢ ላይ ያለ ነው ማለት ነው። ዛሬ ስለ ኮስት ኤንድ ማኔጅመንት አካውንቲንግ ዋን እና ቱ ላይ ከየት እንደሚመጡና ሂንቶቻቸው ምን ይመስላሉ የሚለውን ለማየት ሞክረናል ማለት ነው። እስካሁን አብራችሁ ስለቆያችሁ ስለተከታተላችሁ ሼር አድርጋችሁ ከጓደኞቻችሁ ጋር ስላጋራችሁ በጣም ምስጋናዬ ከልብ ነው ማለት ነው። መጨረሻ ላይ የኔ ማለት thank you for attention. Subscribe to algorithmic accountant ዩቲዩብ ቻናላችን ነው። እዛ ላይ ይለቀቅላችኋል። ያለፋችሁም ያላለፋችሁም ይሄንን ሙሉ ቪዲዮ እዛ ላይ ይለቅላችኋለሁ። ሰብስክራይብ አድርጉ። ቪዲዮውን ደግሞ በፒዲኤፍ መልክ አዘጋጅቼ ቴሌግራም ላይ አስቀምጥላችኋለሁ። ከጓደኞቻችሁ ጋር ሼር አድርጉ። ነገ ቲም 3 ነው የምናየው። ፋይናንሻል ማኔጅመንት እና ፋይናንሻል ኢንስቲትዩሽን እንደ ማርኬቲንግ አንድ ላይ የያዘ ጥያቄዎችን አንድ ላይ ይሰራላችኋለሁ። አብረን እንሰራለን። ጥያቄ ካላችሁ አሁኑ ክፍት ነው የሚለው